ጌታ ካረገ ጀምሮ አይደለም። ገና አዳም በገነት ሳለ ወለድ ሞላት ወለትከ ወትቤዘወከ በመስቀሌ ወበሞቴ ከልጅ ልጅ እወለዳለሁ ቤዛ እሆናለሁ ባለ ጊዜ በዚህ ጊዜ ተሰምየት እግዝእትነ ማርያም ቤዛዊተ ኩሉ አለ። ነገረ ማርያም ይባላል። ትልቁ ገና ከጥንት ጀምሮ እመቤታችን የተጻፈላት ነገረ ማርያም በውጭው ዓለም በቋንቋው ምንድን ነው የሚባለው? ሜሪኦሎጂ ዓለም ሁሉ ይሄን ያነበዋል። በየቋንቋው ጽፎ ቤዛዊተ ኩሉ የሚለውን ያነበዋል። በታምረ ማርያም በዚህ በትንሹ 12ኛ ነው መሰል ቤዛዊተ ኩሉ የሚል የወጣላት ገና አዳም በገነት ሳለ ነው። እና እመቤታችን እግዝእትነ ማርያም ቤዛዊተ ዓለም ቤዛዊተ ኩሉ ትባላለች። ያው ግን የባህሪ እንደ ፈጣሪ እንደ አምላክ ሳይሆን ፈጣሪ አምላክ በሰጣት ቸርነት በሰጣት ጸጋ ይህን ሁላችን ለይተን ነው። ዝም ብሎ አንዳንዱ እንደ መንፈሱ ሲነሳሳ ሳያስበው ዝም ብሎ ይናገራል። ጠይቀንኛል። አቤት ያደግንበት ነው። ከግዕዙ ከአማርኛው ከሁለመናው ጋር አብረን ያደግንበት ነው። መናፍቃን ምንም የላቸው። የአንድ ወር ኮርስ ወስደው ተሽጠው ክደው ተወግዘው በእኛ ደግሞ የወጡት ይገርማል። ተወገዘ ከእኛ ጋር ምን አለው? ውጉዝ ነው መጠው ወደ ሰይጣን አንተ ልደክሙ በስመ እግዚእነ ኢየሱስ ክርስቶስ እንዲህ ካለ በጌታችን በኢየሱስ ክርስቶስ ስም ተሰብስባችሁ አውግዛችሁ ለሰይጣን ስጡት። የሰይጣን የተሰጠ ሰው ምን ያናግረዋል? ለሰይጣን ስጡት። ከመይስሮ በሥጋው በሥጋው መከራ ያጸናበት ከመትድሃን ነፍሱ ግን እንድትድኑ ያ ሰይጣን ገዝግዞ አሰቃይቶ በሽተኛ ያደርገዋል። ነፍሱ ግን ትድናለች። እና ይህን ሁሉ አንሰማም፣ አንቀበልም። እኛም እናስተምረው ለእኛ ሰዎች ነው። ከእነሱ ጋር ክርክርም አያስፈልግም፣ ምንም አያስፈልግም። አባቶቻችን የጸጋ ማልክት ይባላሉ። የቸርነቱ የጌታ ስጦታ የስጦታው አምላክ ይባላሉ። ሰውን መክሮ አስተምሮ ማዳን፣ ከሰይጣን እጅ ማውጣት፣ ከጨለማ ወደ ብርሃን መምራት፣ ወንድሞቻችን እህቶቻችን ልጆቻችን ሁሉ ሲሳሳቱ መክረን የምናወጣቸው ሁሉ እነዚያ ቤዛነት ነው። መምህራን ቤዛዎች ናቸው። ወቤዛክሙ አነ ይላል አይደል? ወቤዛክሙ አነ እንዲሁ ቆሮንቶስ ነው 4 ምዕራፍ ወቤዛክሙ አነ እኔ ቤዛችሁ ነኝ ማለት ፈጣሪያችሁ ነኝ ማለት አይደለም። አባታችሁ ነኝ፣ ቤዛ ሁኜ ጥላ ሁኜ። ጥላ እንደውም ቤዛ የምንለው በቅኔ ቤቱ እንኳን ቤዛ ጥላ ነው የሚባለው። የሁሉ ጃንጥላ ከፀሐይ ስለሚያድን ቤዛ ከለላ ይባላል። እና ምንድን ነው አንደኛውን እኛ እኮ ጥንታውያን ቀዳማውያን የመጀመሪያዎቹ ክርስቲያኖች ነን። ከሐዋርያት የተረከብነው ነው። ሁሉም ነገር ከሐዋርያት ነው የተረከብነው። 81 መጽሐፍ ሐዋርያት ቆጥረው በቅዱስ ለቀሌምንጦስ ሰጡት። እሱ ደግሞ ከእሱ ቀጥለው ይላሉ ሲወርድ ሲዋረድ እስካሁን ይኸው አሉ 81 መጽሐፍ። እነዚያ ናቸው ያሉት። ሰዎቹ መጽሐፍ የላቸው ምን የላቸው፣ ቃል ብቻ ሆድ ብቻ ከርስ ብቻ። እኛ ወዳም ልጆች የሉንም። አብይ ጾምን ጾመን አንመካበትም እንጂ
አብይ ጾም እስከ ዘጠኝ ተጾሞ እስከ 11 ተጾሞ ያ ነው እንግዲህ የኦርቶዶክሳውያን ስርዓት እና እኛ ሁላችን እናምናለን። እመቤታችን እግዝእትነ ማርያም ቤዛዊተ ዓለም ትባላለች። እናንተ ሊቃውንቱ በቅዱስ ያሬድ ቀለም ምትቃኙት ነው። የማኑ ለክሙ መቅደሱ ረድኤተ መድኃኒተ እመቤዛዊተ እሞ ቅድስት አየሁ ከመቅደሱ ይላክላችሁ እናቱን ቤዛዊትን ቤዛዊት ዓለም ማለት ይሄ ነው። ይልክላችሁ ዘንድ ቅንው ብዬ እንዳይረዝም ብዬ ነው እንጂ ቅንው ብዬ መጀመር ቅንው ላይ እንትታ ቢዘጋ ታዲያ ምንድን ነው? ከቅዱስ ያሬድ የበለጠ አለ? በቀደም ተናግሬያለሁ። ይመኑ ለክሙ መቅደሱ ረድኤተ መድኃኒተ እመቤዛዊተ እሞ ቅድስት እናቱን መድኃኒት ቤዛዊት የሆነችው እናቱን ይልክላችሁ ዘንድ ጸልዩ። እግዚአብሔር ከእኛ ጋር ይሁን። ቅዱስ ማርቆስ ጨርሻው ቅዱሳን ሐዋርያት አባቶቻችን